ሰላም የሰላማችን ቤተሰቦች እንዴት ናችሁ? እዚህ ጋር በጣጥስ አዘጋጅቻለሁ። የቀን ውሎዬ ላሳያችሁ ነው። እና በጣጥሱን ልጬ ከትፌ ምናምን አዘጋጅቼ ነው ወደ ካሜራ የመጣሁት እና እንዲጠበስልኝ እዚህ ሰንያው ላይ አድርገዋለሁ። ፍርን ውስጥ ልከተው ወይ ስቶቭ ውስጥ ላደርገው ማለት ነው። ከዛ እንደዚህ ትንሽ ዘይት ቀባሁትና ስቶቭን ሳህኑን ከዛን በዚህ መንገድ አዘጋጅቼዋለሁ። ትንሽ ጨው አድርጌበታለሁ እንደምታዩት። ከዛ እንደዚህ ካደረኩ በኋላ ፍርን ውስጥ አስገባዋለሁ ማለት ነው። ፍርን ውስጥ እንዲበስል ዘይት እንዳይመጥልብኝ ማለት ዘይት የበዛበት ነገር አሁን ላይ ጥሩ ስላልሆነ በዚህ መንገድ እንዲጠበስ ማለት ነው። ይኸውት ፍርን ውስጥ አድርጌዋለሁ። ሲደርስ አወጣዋለሁ ማለት ነው። ከዛ እዚህ ጋር ደግሞ ሽምብራ ወይ ደግሞ ይሄኛው እንደምታዩት ምስሉ ላይ ያለው እሱን አዘጋጅቻለሁ። ውሃው እንዳጥበውና ውሃው እንዲጠነፈፍ ደግሞ ማጠንፈፊያ ላይ አድርጌዋለሁ። የምሰራው 2 ፍሬ ነው ማለት ነው። ከዛ በዚህ መንገድ ልፈጨው ካላጥላ አድርጌዋለሁ። መፍጫ ላይ በረዶ አድርጌበታለሁ። ትንሽ ሎሚ ደግሞ አደረኩበትኝ። 2 ማንኪያ በትልቁ ሎሚ ያደረኩበት፣ በረዶ አደረኩበት። ይሄ ደግሞ ጠህንያ ነው ወይ ደግሞ በእኛ ሀገር ሰሊጥ የሚባለው የሰሊጥ ማለት ነው። በዚህ መንገድ ስፈጨው ከካሜራ አውጥቼዋለሁ። በዚህ መንገድ ፈጭቼዋለሁ ማለት ነው። እንዴት እንደሚያምር ሁሙስ ይባላል በአረቦች። እሱን ነው ዛሬ የምሰራው ማለት ነው። ከዛ እዚህ ጋር ዘይት አድርጌ ነጭ ሽንኩርት ፈቅፍቄ ነበረና አደረኩት። በዚህ መንገድ ነጭ ሽንኩርቱን ጠብሼ ሳልሳ አደርግበታለሁ። የቲማቲም ማጅን አደርግበታለሁ። በዚህ መንገድ ደንብ አድርጌ ያቁላላሁት ነው ማለት ነው። እንግዲህ ውዶቼ ብሎ እንደዚህ ነው ማለት ነው። ከዛ እንደዚህ አድርጌ በደንብ ካቁላላሁት በኋላ ያቁላላው በቃ በደንብ አድርጌ ከየቱን ሽታው እንዲወጣለት ማለት ነው። እሱን ካረኩ በኋላ እዚህ ጋር ደግሞ በደንብ ፈጭቼ ነበረ አዘጋጅቼ ከትፌ እሱን አረኩበት። እንደዚህ አረንጓዴ እንዲሆንልኝና ቴስቱም ቆንጆ ስለሆነ ማለት ነው። በዚህ መንገድ በደንብ አድርጌ ቅልቅል አድርጌዋለሁ። ከዛ እዚህ ጋር ደግሞ ይሁት እንዴት አድርጎ እንደተጠበሰ ድንቼ ቆንጆ አድርጌ ዘይት የሌለው ለጤና ጥሩ ነው። ዘይት ያለው ነገር ላይ አሁን ጥሩ ስላልሆነ በዚህ መንገድ ጠብሼዋለሁ ማለት ነው። ከዛ የሳህኑ ካሜራ በእጄ ስለያዝኩኝ እየተንቀጠቀጠ ነው። ሎሚ ትንሽ አደረኩበት ጨምቄ። ከዛ እዚህ ጋር ደግሞ ትንሽ በርበሬ ያደረኩበት፣ ግን የአበሻ በርበሬ አይደለም። እሱን አደረኩበት። ከዛ ትንሽ ጨው ደግሞ አደረኩበት፣ ጨው እንዲበዛ ስላልፈለኩ እዛኛው ላይ ሙሱ ላይ ጨው ስላደረኩ ማለት ነው። ከዛ በዚህ መንገድ አቅርቤዋለሁ። መሀል ላይ አድርጌ ሙሱን ይሁት ዘይቱን አደረኩበት። ይሁት እንዴት እንደሚያምር። ትንሽ ደግሞ የከተፍኩት ነበር፣ እሱን ከላይ ነስነሳ አደረኩኝ። በዚህ መንገድ ምሳ ማለት ነው። ይሁት እንዴት እንደሚያምር ደግሞ በጣም ተስማሚ ነው። ያው እንትን ስለሆነ ዘይት ስለሆነ ይሄ ደግሞ ንጹህ ዘይት ስለሆነ መልካም ሳምንት